السلام عليكم ورحمة الله وبركاته በዘመናዊው የዓለም ታሪክ ውስጥ ስማቸው ቦልተው ከሚነሱ ዓለም አቀፍ ዕውቅና ካላቸው አብዮተኞች ውስጥ አንዱ ነው። የህይወት ታሪኩ በተለያዩ ተቃርኖዎች የተሞላ እጅግ አጥብቀው የሚወዱት እንዳሉ ሁሉ የሚጠሉትም ቁጥር ስፍር የሌላቸው ሰው ነው። ግሪክ ቢወለድም ቱርክን መምራት የቻለ ከ1000 ዓመት በላይ ዕድሜ ያለውን የኺላፋ ስርወ መንግስትና ለ600 ዓመታት የዘለቀውን ታላቁን የኦቶማን ኢምፓየር ከስሩ የናደ የስርወ መንግስቱን ግዛቶች በታትኖም ቱርክ ሪፐብሊክ የተሰኘች ሀገር የመሰረተ በዓለም የመጀመሪያ ፕሬዝዳንቷ በመሆን ለ15 ዓመታት ያገለገለ ነው። በሀገሩ ቱርክ በካሪኩለም ደረጃ ታሪኩ በጀግንነት ተለብጦ ይሰጣል። ይህም ደጋፊና ወዳጅ አፍርቶለታል። ሆኖም እስላማዊውን ቱርክ አውሮፓዊ ቃና ያላበሰና ታሪኳ እንዲጠፋ ያደረገ እያሉ የሚኮንኑት ቱርካውያን ቁጥርም ቀላል አይደለም። በተቀረው ዓለም ያለው ሙስሊም ዘንድ ግን የሚረገም እንጂ የሚወደድ ስብዕና አይደለም። ያደረጋቸው ነገሮች በአንዳንዶች እንደ ጥሩ በአንዳንዶች ደግሞ እንደ ጸያፍ ይታያሉ። ያም ሆኖ እስካሁን በሀገሩ ክብሩ ተጠብቆለትና መላው ከተማ በፎቶው ተንቆጥቁጦለት የፖለቲካ ሐሳቤውም የከማልያ ርዕዮት ተብሎ እንደ ቅዱስ ርዕዮት ይወሰድለታል። የመጀመሪያው የቱርክ ሪፐብሊክ ፕሬዝዳንት ሙስጠፋ ከማል አታቱርክ። ውድ ዩቲዩብ ቻናል ተከታታዮች በዛሬው መሰናዶ ስለዚህ ሰው ቅራኔ ጠገብ ታሪክ አስቃኛችኋለሁ። መሰል ልዩ እስላማዊ ታሪኮች ስንለቅ በየጊዜው እንዲደርሳችሁም ቻናሉን ሰብስክራይብ እንድታደርጉ እየጋበዝኩ ወደ መሰናዶ አልፋለሁ። ሙስጠፋ ከማል አታቱርክ የተወለደው በ1881 በጊዜው በኦቶማን ኢምፓየር ስር በነበረችውና አሁን የግሪክ ከተማ በሆነችው ሳሎኒክ ነው። አባቱ አሊ ሪዳ አፈንዲ የሚባሉ የኦቶማን ጉምሩክ መስሪያ ቤት ጠባቂ የነበሩና በኋላ ወደ እንጨት ንግድ ሥራ የተዘዋወሩ በ14ኛው እና በ15ኛው ክፍለ ዘመን ወደ ሳሎኒክ በስደት እንደገቡ የሚነገርላቸው የአልባንያውያን ጎሳ አባል ሲሆኑ እናቱ ደግሞ ዙበይዳ የሚባሉ በምዕራባዊው የሳሎኒክ ክፍል ላንካዳስ በምትሰኝ መንደር ከገጠር ቀመስ ቤተሰብ የተወለዱ ሴት ናቸው። ይህ በይፋ የሚታወቀው የአታቱርክ ማንነት ሲሆን እንቆቅልሽ ከሆኑና በሰውየው ታሪክ ውዝግብ ከፈጠሩ ጉዳዮች አንዱ በመሆን የተመዘገበው ይህ የአታቱርክ ቤተሰባዊ ማንነት ነው። ሙስጠፋ አሊ ሪዳና ዙበይዳ ከመጋባታቸው በፊት በነበረ ግንኙነት የተረገዘ ነው ከሚለው ሐሳብ ጀምሮ የቤተሰቡ የዘር ሐረግ ጉዳይ አነጋጋሪና ተቃርኖ የተሞላበት ነው። በቱርክ እስካሁንም ድረስ በየትምህርት ቤቱ የሙስጠፋ ቤተሰቦች መሰረታቸው ቱርካዊ እንደሆነና በስደት ሳሎኒክ እንደኖሩ እርሱም እዚያው እንደተወለደ የሚነፍ በሚል ርዕስ ያሳተመውና ለንባብ ያበቃው እንግሊዛዊው አርምስትሮንግ በዚህ መጽሐፉ ላይ የሙስጠፋ ከማል አያቶች ከስፔን በስደት ወደ ሳሎኒክ የመጡና ወደ እስልምና የገቡ አስመስለው የኖሩ አይሁዶች ናቸው፣ እንደውም የዴንማ አይሁዶች እየተባሉ ይጠሩ ነበር ሲል ጽፏል። በዚህ ላይ የራሱን ሐሳብ ያስተጋባው ቶኒም የከማል ቤተ ዘመድ በሙሉ የአይሁድ ደም ሰውነታቸው ውስጥ ይንሸራሸራል። እንደሚታወቀው አይሁዶች በየአቅጣጫው በተገፉ ጊዜ የተወሰኑት ሳሎኒክ ውስጥ ሰፍረዋል። ሕጋዊ ከለላ ለማግኘት ሲሉም እስልምናን ተቀብለው ኖረዋል ሲል ይጨምራል። ኡሳማ አይናይ የተባለ ቱርካዊ የታሪክ ተመራማሪም ዱንማዎች አታቱርክን አጥብቀው ይወዱታል፣ ምናልባትም ስልጣን እንደያዘ ለእስልምና ያለውን ጥላቻ በይፋ በመናገሩ ሳይሆን አይቀርም ሲል ጽፏል። በኋላ አታቱርክ ፕሬዝዳንት ከሆነ በኋላ ለዚህ ሁሉ ነገር በልጅነቴ የሞተው አባቴ ሊመሰገን ይገባል። እርሱ በልጅነቴ ዓለማዊ ትምህርት ቤት ባያስገባኝና እናቴ እንዳለችው ወይም እንደሌሎቹ የዘመኑ አባቶች ቅድሚያ የሃይማኖት ትምህርት ቤት ቢያስገባኝ ኖሮ ይህ ሁሉ ለውጥ ላይመጣ ይችል ነበር የሚለው ንግግሩን ዋቢ በማድረግ የአባቱን አይሁዳዊነት መሰረት የሚያስይዙ ሰዎችም አልጠፉም። የሆነው ሆኖ አታቱርክ ያለ ሕጋዊ ኒካህ የተወለደ ነው ከሚለው ባሻገር አይሁድነታቸውን በእስልምና ደብቀው ከሚኖሩ ቤተሰቦች የተገኘ ነው የሚለው ሐሳብ የተራ ቱርካዊ ነው ከሚለው ጋር ትከሻ ለትከሻ እየተገፋፉ የመጡ የህይወቱ ገጽ ተቃርኖች ናቸው።
ሙስጠፋ አልሪዳ ሸምሲ በተሰኘ ዓለማዊ ትምህርት ቤት ትምህርቱን በመከታተል ላይ ሳለ ነበር አባቱ በመሞቱና የሚከፍልለት በማጣቱ ትምህርቱን አቋርጦ ከቆየ በኋላ ወታደር ለመሆን የፈለገው። ነገር ግን ፍላጎቱ በእናቱ ተቀባይነት አላገኘም። ይህም በድብቅ ወደ ሳሎኒክ ወታደራዊ ትምህርት ቤት የመግቢያ ፈተና እንዲወስድ አደረገው። በመጨረሻም በ1893 በትምህርት ቤቱ ተቀባይነት አግኝቷል። በሁለተኛው ዓመትም ከጓደኞቹ በላይ ባሳየው ብልጫ ምክንያት በአዛዥየው ካፒቴን ሙስጠፋ አማካኝነት ወደ ረዳት መምህርነት ማዕረግ ያደገ ሲሆን ስሙን ለመለየትም ከማል የሚል ማዕረግ ተሰጥቶታል። እናም በአባቱ መጠራቱ ቀርቶ ሙስጠፋ ከማል እየተባለ ይጠራ ጀመር። በ17 ዓመት ዕድሜውም ከመኮንኖች ትምህርት ቤት ተመርቆ ወደ መቄዶንያ ከፍተኛ የውትድርና ትምህርት ቤት ተላከ። ፈተናውን በሙሉ በማለፍም ለሰራዊቱ ጀነራል ስታፍነት ተመረጠ። ከዚያም በጥር 1905 ወደ ካፒቴንነት ማዕረግ አድጎ በሳሎኒክ 3ኛው ጦር ሰራዊት ውስጥ ተሾመ። ሙስጠፋ ከማል በዚያው በ3ኛው ሰራዊት ውስጥ በተሾመበት ዓመት ሀገርና ነጻነት በመባል የሚታወቀውን አብዮታዊ ማህበረሰብ ተቀላቅሎ የንቅናቄው ፕሬዝዳንት እስከ መሆን ደረሰ። ዓላማውም በሱልጣኑ የተወከለውን ገዢውን ሥርዓት ለመቀየርና ከሊበራል አስተሳሰቦች ጋር መታገል ነበር። በዚህ የተነሳም ሙስጠፋ ከበርካታ ባልደረቦቹ ጋር ኢስታንቡል ወደሚገኘው ይልዲዝ ቤተመንግስት ተጠርቶ በአገዛዙ ላይ የአመጽ እንቅስቃሴ አድርገሃል በሚል ክስ ተመስርቶበት አስተባብሎ ነበር። ቢሆንም በአንድ ስብሰባ ላይ ሁሉም የማህበሩ አባላት እጅ ከፍንጅ ተይዘው ለእስር ተዳረጉ። ሙስጠፋ ከማልም ተለይቶ ኢስታንቡል በሚገኘው ቀዩ እስር ቤት ውስጥ ለብቻው ታሰረ። ብዙም ሳይቆይ ግን እስማኤል ሐቂ ፓሻ የሱልጣኑን እምነት እንዲያገኝ የመጨረሻ ዕድል ሰጠው። እናም ወደ ሶሪያ የሚሄድ መርከብ አስይዞ እናቱን ወይም ጓደኞቹን እንኳን እንዲያይ ሳይፈቅድለት አሰማራው። ታዲያ ሙስጠፋ የተወከለበትን ሥራ ትቶ በድብቅ ወደ ሳሎኒክ ተመለሰ። ከዚያም ወደ ጦር ሰራዊቱ ተመልሶ በ1907 ካፒቴን ሆኖ ተሾመ። ይህ ባለበት ሁኔታ ላይም ፓሪስ የተቋቋመው ህብረትና እድገት የተሰኘ የአማጽያን ፓርቲ ሁነኛ ተወካይ በሳሎኒክ ይፈልግ ነበር። እናም ሙስጠፋ ተመለመለ። ርዕዮቱም የተመሳሰለለት ሙስጠፋ ፓርቲውን ተቀላቅሎ የክፍፍል ሥራውን ጀመረ። በሰራዊቱ መካከል መከፋፈልን በመፍጠርም ጦሩን ለሁለት ከፍሎ ከኸሊፋውና ሱልጣኑ አብዱል ሐሚድ ዳግማዊ እጅ እንዲወጣ አደረገው። ከዚያም በ1909 የሶስተኛው ጦር አዛዥ በመሆን ተሾመ። ከዚህ በኋላ ሰራዊት ያለው ሸማቂ ሆነ። በጊዜው የኦቶማን ኢምፓየር የተዳከመበትና ሱልጣኑም ከስልጣን የተገለሉበት ጊዜ ነበረ። በሱልጣን አብዱል ሐሚድ ምትክ የተተኩት ሱልጣንም ከአሻንጉሊትነት የዘለለ ሚና አልነበራቸውም። በእጅ አዙር ሀገሪቱንና ሙሉ ግዛቱን የሚዘውሩትም የህብረትና እድገት ፓርቲ አባላት ነበሩ። ከእንግሊዝና ሌሎች ምስጢራዊ ማህበራት የሚያገኙት እገዛም ለዚህ አግዟቸዋል። ታዲያ ይህን የተረዱ ሙስሊሞች በየቦታው አመጽ ማስነሳታቸው አልቀረም። ሱልጣኑ ወደ ስልጣናቸው ይመለሱ፣ የእስልምና ጠላት ከሆኑ ምዕራባውያን ትዕዛዝ አንቀበልም የሚሉ ተቃውሞዎች በየቦታው በረከቱ። ቢሆንም ሁነኛው የፓርቲ ሰው የሆነው ሙስጠፋ ከነጦሩ እነዚያን ተቃውሞዎች የሚያረግብ ገራፊ ተደረገ። ለፓርቲው ጠላት የሆኑና አልታዘዝ ያሉ የፓርቲውን አመለካከትም ያልተቀበሉ ሙስሊሞችን እያሳደደ መፍጀት ጀመረ። ከኦቶማን ጣሊያን ጦርነት ጋር በተያያዘ ሙስጠፋ ከማል በሊቢያ ትሪፖሊ ጦር ግንባር ካፒቴን ሆኖ የተሳተፈ ሲሆን ከኦቶማን ሽንፈት በኋላ ወደ ኢስታንቡል ተመልሷል። ከዚያም በኦቶማን ኢምፓየርና በባልካን አገሮች ቡልጋሪያ፣ ግሪክ፣ ሞንቴኔግሮ እና ሰርቢያ መካከል በተቀሰቀሰ ጦርነት ላይ ተሳትፎ በ1913 የኦቶማን ኢምፓየር ሽንፈት ሲደርስበትና ኦቶማን በአውሮፓ የነበራቸውን አብዛኛውን ግዛት መሬታቸውንም ሲያጡ በቦታው የነበረ ተመልካች ነበር። በኋላም የህብረትና እድገት ፓርቲ በሰዓቱ የነበረውን ኸሊፋ ሀገሪቱ አንደኛውን የዓለም ጦርነት ከጀርመን ጋር ወግና እንድትሳተፍ በማበረታታት ለእርድ የቀረበ በግ አደረጓት። እናም ጦርነቱ ከጀመረ በኋላ ሙስጠፋ ከማል በጃንዋሪ 1915 በምስራቅ አናቶሊያ በኦቶማንና በሩሲያ ጦር መካከል በነበረው ጦርነት ላይ የተሳተፈ ሲሆን ከሁለት ወራት በኋላ በተደረገው የካናካሌ ጦርነትም የ9ኛው ክፍለ ጦር አዛዥ ሆኖ ተሾሞ ነበር።
በዚህም የኦቶማን ጦር የዳር ዳንኤልስ የባህር ወሽመጥ የብሪታንያና የፈረንሳይ ጦርን በማሸነፍ በኦቶማን ጦር ድል ሲጠናቀቅ ሙስጠፋ ከማል ወደ ኮሎኔልነት ማዕረግ ከፍ አለ። የሙስጠፋ ከማል እውነተኛ ዝና የጀመረውም እዚህ ጋር ነው። በጦርነቱ የፈጸመው ጀብዱ በእጅጉ ተነገረለት። እናም እንደ ትልቅ የሀገር ባለውለታ ለመታየት በቃ። በኋላ በአንደኛው ዓለም ጦርነት የኦቶማን ኤምፓየር ሽንፈት ተከትሎ አብዛኛዎቹ አለቆቹ የህብረትና እድገት ሰዎች በመሸሽ ሀገሪቱን ለቀው በመውጣታቸው ለሙስጠፋ ከማል አታቱርክ ሜዳው ባዶ ሆነለት። እንደ ዕድልም ሆኖ ከአዲሱ ኸሊፋ ዋሂድዲን ጋር የጠበቀ ግንኙነት ስለነበራቸው በኸሊፋው ሰፊ ስልጣን ተሰጠው። ከዚያም እንግሊዞች እሱን በማነጋገር የኦቶማን ኸሊፋን ለመጣል እንዲሰሩ በመስማማት መተባበር ጀመሩ። በሚታወቀው የእንግሊዝኛ ስልትም ሙስጠፋ ከማል አታቱርክን የማጥራት ሂደት ተጀመረ። በብሔራዊ ጀግንነት እንዲታወቅም ጀብዶቹ እየተዘረዘሩ በየጋዜጣው ተሰራጩለት። ለአውሮፓና ለእንግሊዝ እጅግ አደገኛ ሰውና ቅኝ ገዢዎችን ያስጨነቀው አመፀኛ አንበሳ እያሉ ህዝቡን የበለጠ ለማታለል ሙስጠፋ ከማል አታቱርክን በየመጽሔቱ እያንቆለጳጰሱ ለእስልምና እንደሆነ ለማስመሰልም እያንቆለጳጰሱ አቀረቡት። ለእስልምና እንደሆነ ለማስመሰልም በሃይማኖታዊ ሴሚናሮች ላይ ንግግሮች እያቀረበ በሙስሊሙ ዘንድም ለመወደድ በቃ። ከዚያ በኋላ ሙስጠፋ ከማል አታቱርክ የሀገሪቱ ብሔራዊ ጀግናና የሀገሪቱ ገዢ በመሆን ደጋፊዎቹ የህዝብ ተወካዮች ምክር ቤትና የአካባቢ ምክር ቤቶችን ተቆጣጠሩ። ሙስጠፋ ከማል አታቱርክ ሁሉንም ተቀናቃኞቹን ካስወገደ በኋላም የብሪታንያዎች ጠንካራ ድጋፍ በማግኘቱ ኸሊፋው ዋሂድዲን ኢስታንቡልን እንወራታለን በሚል የእንግሊዝ ማስፈራሪያ ተገደው የፈረሙት የሴቭረስ ስምምነት ለህዝብ ይፋ በማድረግ የኸሊፋውን ምስል በማዛባት ከስልጣን አስወግዶ አብዱል መጂድ ዳግማዊ ቦታውን አስያዘም። ከዚያም አዲሱ ሱልጣን ለ3 ቀናት ብቻ እንደቆየ ሙስጠፋ ከማል አታቱርክ የኦቶማን ኺላፋ መወገዱንና የቱርክ ሪፐብሊክ መመስረቱን ይፋ አደረገ። እሱም የሪፐብሊኩ ፕሬዝዳንት መሆኑን አወጀ። ታዲያ ከቀደመው ጊዜ የባሰው የህይወቱ ክፍል ከዚህ ይጀምራል። ስልጣኑን እንዲቆጣጠር ያገዘችው እንግሊዝ እንዳለች ሆና ሀገሪቱ ላይ ስር ነቀል ለውጥ ያስፈልጋል በሚል በእስልምና ላይ ታላላቅ ናቸው የተባሉ ውሳኔዎችን አሳልፏል። ታዲያ የጀመረው ከ1300 ዓመታት በላይ በሰንሰለት ተያይዞ መላውን የዓለም ሙስሊም ሲመራ የነበረውን የኺላፋ አስተዳደር ማስወገድ ነበር። ከዚያ በኋላማ ማንም ሊያቆመው አልቻለም። በእንግሊዞች ሙሉ ቁጥጥር ስር ያሉትን ቱርኮች እስላማዊ ማንነታቸውን ለመክፈፍ አሰቃቂ ሂደት ጀመረ። ሙስጠፋ ከማል በ15 ዓመት ያገዛዝ ዘመኑ እጅግ የሚገርሙ አዳዲስ ህጎችን አጽድቆ አስተግብሯል። ሁሉም ህጎች ግን ከእስልምና ጋር የከፋ ጸብ እንዳለው የሚያሳብቁና በትክክልም እስልምናን ከቱርክ ምድር ለማጥፋት የተወጠኑ ስለመሆናቸው ፍንጭ የሚሰጡ ነበሩ። ከእርምጃዎቹ መካከል የመጀመሪያው ሀገሪቱን ለዘመናት የተዳደረችበትን የሸሪዓ ህግ ሙሉ በሙሉ ተግባራዊ እንዳይሆን በማድረግ ከፈረንሳይ ፍትሐ ብሔር የተቀዳ ህግ ፍርድ እንዲሰጥ ማዘዙ ነበር። ከዚያም ተራ በተራ የሚገርሙት ውሳኔዎቹ ተላልፈው የቱርክን እርምጃ ቀየሩት። በእነዚህ እርምጃዎች ውስጥ ጠንካራ ሙስሊም ወላጆች መኖራቸው በጀ እንጂ ምናልባትም እስልምናን ከቱርክ ያጠፋው ነበር እስከመባል የደረሱ ህጎችን አረቀቀ። አታቱርክ የሀገሪቱን ከፍተኛና ዝቅተኛ ትምህርት ቤቶች ሙሉ በሙሉ እስልምናን ከማስተማር እንዲቆጠቡና ሙሉ ለሙሉ ዓለማዊ ትምህርት ብቻ እንዲያስተምሩ የሚያስገድድ ህግ አወጣ። አያ ሶፊያንና ሙሐመዱል ፋቲህን ጨምሮ ብዙ መስጊዶችን እንዳይሰገድባቸው ወደ ሙዚየምነት ቀየረ። ተጨማሪ መስጊዶች እንዳይሰሩ የሚያዝ ህግም አጸደቀም። የሐጅና የኡምራ ጉዞዎች በይፋ ከለከለ። በአልባሳት በኩል ሂጃብን ግዴታ የሚያደርገውን የሀገሪቱን ህግ በተቃራኒው በመቀየር በመላው ቱርክ ሂጃብ መልበስን ወንጀል አድርጎ ደነገገ። ወንዶችም እስላማዊ ኮፍያ በማድረግ ፋንታ ባርኔጣ እንዲያደርጉ የሚያስገድድ ህግ አጸደቀም። ሃይማኖታዊ አልባሳት ከሃይማኖት ቦታዎች ውጪ እንዳይለበሱም አዘዘ። ይህም የመስጊድ ኢማሞች ሳይቀሩ ከመስጊዳቸው ሲወጡ ጀለቢያቸውንና ጥምጣማቸውን አውልቀው ሙሉ የአውሮፓ ይዘት ያለው አልባሳት እንዲለብሱ
ብሎም ኹጥባ አድራጊዎች በኹጥባቸው እሱን እንዲያሞግሱ የሚያስገድድ ሕግ ነው። በከተማዋ ሂጃብ ወይንም ኮፍየት ወይም ጀለቢያና ጥምጣም ያደረገ ሰው ከታየ በፍጥነት እንዲታሰር ማዘዘ። ሙሉ ሀገሩ የአውሮፓን ያኗኗር ዘይቤ እንዲከተል ቀጥተኛ ትዕዛዝ አስተላለፈ። የመንግስት ሰራተኞች እንደ አይሁዶች ባርኔጣ ሳያደርጉ በሥራ ገበታቸው ላይ እንዳይገኙም እገዳ ጣለ። ሚስቱን ያለ ሂጃብ ይዞ ከተማውን በማዞርም ያለ ሂጃብ መውጣት የከበዳቸውን የአገሪቱን ሴቶች እስከ ማበረታታት ደረሰ። ይህ ብቻ አይደለም። ቱርኮች በቱርክ ቋንቋ ብቻ እንዲያመልኩ አስገደዳቸው። አዛንም ሶላትም በቱርክኛ እንጂ በአረብኛ ቋንቋ እንዳይደረግ ከለከለ። ቁርአንንም ወደ ቱርክኛ እንዲተረጎም በማድረግ በአረብኛ ማንበብን ከፍተኛ ወንጀል አደረገ። የሀገሪቱን ቋንቋ ፊደላትም ከአረብኛ ወደ ላቲን ፊደሎች በመቀየር ትውልዱን ከኋለኛው ዘመን ጋር በንባብ እንኳን እንዳይገናኝ አቆራረጠ። ይህ ሁሉ የአረቦች ሃይማኖት እያለ የሚሳለቅበትን ሃይማኖት ከህዝብ ልብ ለማውጣት ነበር። በዚህ ያልበቃው አታቱርክ ሳምንታዊውን የረፍት ቀን ከጁምዓ ወደ እሁድ አዛወረው። የሀገሪቱን ካላንደርም ከሂጅራ አቆጣጠር ወደ ጎርጎሮሳውያኑ የጊዜ ቀመር ቀየረ። ዓመታዊ እስላማዊ ክብረ በዓላትንም ከብሔራዊ በዓላትነት ፋቃቸው። ከዚህ በኋላ እንደ ድሮው የነቢይ የልጅ ልጅ ከርበላ፣ ቁድስ በሚሉ ቃላት ስሜታዊ መሆን ፈጽሞ የለም እስከ ማለት ደረሰ። ከአገዛዙ ነፃነቶችንና ፖሊሲዎችን የሚቃወሙትን አስወግዶ ሚዲያዎችንም በውሸት ስለ ጀግንነቱ፣ ስለ ድል አድራጊነቱና ስለ ውሎው ብቻ እንዲናገሩ አስገደዳቸው። ሴኩላሪዝምን ለሀገሪቱ እንደ አዲስ ሃይማኖት አወጀ። ይህን አስከትሎም በሀገሪቱ ላይ ያሉ እስላማዊ ማህበራትና በጎ አድራጎት ድርጅቶችን ሙሉ በሙሉ አጠፋም። በአጠቃላይ እስልምና ተኮር የሆኑ ነገሮችን በምዕራባውያን ዘውግ በመቀየር የሀገሪቱን ወዝ አነጠፈው። ይህ ብቻ ግን የሚያረካው አልሆነም። እናም የቱርክ ሕዝብ እምቢተኝነቱን ከመግለጹ ጋር በፍልስጤም ምድር የአይሁዶች ሀገር እንዲመሰረት እንደ ሀገር ድጋፉን ሰጠ። የኢስታንቡል ዩኒቨርሲቲ የሃይማኖት ዲፓርትመንቱ እንዲወገድ አደረገ። ሴትና ወንዶች ከመዋለ ሕፃናት ጀምሮ ተቀላቅለው እንዲማሩ አስገደደ። በየቦታው ያሉ የሸሪዓ ፍርድ ቤቶችን ዘጋ። ኒካህ ለማሰርና ጋብቻ በመንግስት እንዲታወቅ የቃዲ ወረቀት ዋጋ እንደሌለውና ሁሉም ማዘጋጃ ቤት መጥቶ መጋባት እንዳለበት የሚያዝ ሕግ አወጣም። በዚህም የቱርክ ሕዝብ ቤት ውስጥ በቃዲ በኋላ ደግሞ ማዘጋጃ ቤት እየሄደ ለመጋባት ተገደደ። አታቱርክ በከፍተኛ ሁኔታ የአልኮል ሱሰኛ ነበር። ለሞት ያበቃውን በሽታ በመጠጥ ምክንያት ታሞ በነበረበት ጊዜ እንኳን የሲጋራ ሱስ የነበረበት ሲሆን ለህልፈት ምክንያት የሆነውም በከፍተኛ ሁኔታ የሚያዘወትረው የአውሮፓ ሻምፓኝ እንደሆነ የግል ዶክተሮቹ ተናግረዋል። በሌላ በኩል ሙዚቃ፣ ዳንስ፣ ፈረስ ግልቢያና የታሪክ መጽሐፍትን ማንበብ ከልቡ አጥብቆ ስለመውደዱ ይነገርለታል። በእምነቱ ዙሪያ ሙስሊም እንደነበር የሚሞግቱ ሰዎች ከመኖራቸው ጋር አብዛኛዎቹ ሕይወቱን ያጠኑ ተመራማሪዎች ግን ሙስጠፋ አንድ አምላክ እንዳለ የሚያምን የሃይማኖት ድንጋጌንና በእምነት መከፋፈልን ግን የማይቀበል ስለመሆኑ ያትታሉ። ከቱርክ ውጭ ያሉ ተመራማሪዎች ደግሞ ሙስጠፋ በሃይማኖቶች ብቻ ሳይሆን በፈጣሪ ህልውና ላይም ጥርጣሬ ያለበት፣ በፈጣሪ መኖር የማያምን ኢአማኝ ነው በማለት ንግግሮቹንና አንዳንድ የህይወት ታሪኩን ክንዋኔዎች እያጣቀሱ ይሞግታሉ። አታቱርክ በርካታ ሐኪሞችን በዙሪያው እንዲኖሩ ቢያደርግም ከሞት ግን ሊታደጉት አልቻሉም። ለሞት ያበቃው በሽታ የጉበት መሆኑን እንኳን መዳን የማይችልበት ደረጃ እስኪደርስ ድረስ አላወቁም ነበር። በመጨረሻም ጉበቱ ስራውን አቁሞ ውሃ በመቋጠሩ ውሃው በስሪንጂ እየተቀዳ ሕይወቱን ለማትረፍ ቢሞክሩም አትትረፍ ሲለው የቂጥኝ ህመም ተጨመረበት። ይህም አልበቃ ብሎ በአይን የማይታዩ ቻይና ብቻ አሉ የሚባሉ ቀያይ ነፍሳት ሰውነቱን ወረሩት። በሰው ፊት ሳይቀር እያከከ እንዲኖር አስገደዱት። በመጨረሻም ኖቬምበር 10 1938 ሰላተል ጀናዛ እንዳይሰገድበትና ሀብቱን ልጆቹ ያላቸው የማይወልዳቸው እንስቶች እንዲከፋፈሉት ኑዛዜውን ጥሎ ከዚህ ዓለም በሞት ተሰናበተ። የዛሬው መሰናዷችን ይህንን ይመስል ነበር። በሙስጠፋ ከማል አታቱርክ ዙሪያ ይበልጥ ጥናት እንድታደርጉ ጋብዛለሁ። መሰል ልዩ እስላማዊ ታሪኮችን ስንለቅ በየጊዜው እንዲደርሳችሁም ቻናሉን ሰብስክራይብ እንድታደርጉ እየጋበዝኩ በቀጣይ ፕሮግራም እስክንገናኝ ቸር ቆዩልኝ እላለሁ። ሰላም።